ያበላሻል አይደለም እንለው እንደ ዲያቆን አክት ቢያደርግ እንደ ቄስ አክት ባደርግ ቤታችን ልጄ ቄስ ሊሆን ነው እንደ ብለን እኮ እንጸየፋለን። የደጀ ሰላም እንጀራ ሊበላ ነው ብለን እኮ እንጸየፋለን እኮ። በጣም እኮ አሳዛኝ ፍጡራን ነን። ቄስን የምንፈልግ ግን ቄስን የምንጸየፍ፣ ቄስን የምንፈልግ ቄስነትን የምንጠላ፣ ዘማሪነትን ሰባኪነትን የምንጠላ ግን ዘማሪና ሰባኪ የምንፈልግ ሰዎች ነው። ከእንደዚህ አይነት ማህበረሰብ ምን እንዲታጨድ ትፈልጋለች? ምን አይነት ፍሬ ምን አይነት እንዲለቀም ትፈልጋለች? ሁሉም እኮ ከማህበረሰቡ ነው የሚመጣው። ክፉ መሪ ቢመጣ ከማህበረሰቡ ነው። ደግ መሪ ቢመጣ ከማህበረሰቡ ነው። ኢዮብ ይናገራል አነግሥ ብእሴ መደሎ በእንተ ከይህዝ ወአነግሥ ብእሴራ ተአብ እንተ ሰናይት። ስለ ህዝቡ ደግነት ጥሩ ህዝብ አነግሣለሁ፣ ጥሩ ንጉሥ አነግሣለሁ። ስለ ህዝቡ ክፋት ደግሞ ክፉ መሪ አመጣለሁ ይላል እግዚአብሔር። እኛ ጥሩዎች ነን። ይህን መፈተሽ ያስፈልጋል። ኢየሉጣ ጥሩ እናት ናት። ኢየሉጣ ልጇን በምግባር ያሳደገች እናት ናት። ለልጇ መስዋዕትነት የከፈለች እናት ናት። ኢየሉጣ ለቂርቆስ ጡቷን ብቻ አይደለም ያጠባችው፣ የጡቷን ወተት ብቻ አይደለም የመገበችው፣ የወንጌልን ወተት ለሕፃኑ ለቅዱስ ቂርቆስ መግበዋለች። ክብርና ምስጋና ለአምላካችን ይሁን። ለልጆቻችሁ ምግብ ምድራዊ ምግብ ብቻ አይደለም፣ መንፈሳዊ ምግብ ስጧቸው፣ ወንጌልን ስጧቸው፣ የቤተክርስቲያንን ስርዓት ስጧቸው፣ የሀገርን ፍቅር ስጧቸው፣ ታላላቆቻቸውን ማክበርን አስተምሯቸው፣ መታዘዝን አስተምሯቸው። ሞራል ኖርም ኢቲክስ የሚባል ዲሲፕሊን የሚባል ነገር ባካችሁ ለልጆቻችሁ አስተምሯቸው፣ መግቧቸው። የእናትነት ጡት ብቻ አይደለም፣ ከእናትነት ጡት ጋር የእናትነትን እውነት፣ የእናትነትን ርኅራኄ፣ የእናትነትን ይቅርታ፣ የእናትነትን ምሕረት፣ የእናትነትን መንሰፍሰፍ፣ የእናትነትን አዛኝነት አስተምሯቸው። ለቅዱስ ቂርቆስ ቅድስት ኢየሉጣ ያስተማረችው ይህንን ነው። ቅድስት ኢየሉጣ ይሄ አዋጅ ሲወጣ ስለ ልጇ ብላ ተጨነቀችና ልጇን ይዛ ከሮማ ሀገር ተሰደደች። ኢቆንዮን ተብሎ ወደሚጠራ ቦታ ተሰደደች ቅድስት ኢየሉጣ። ሕፃኑን ቅዱስ ቂርቆስን የ3 ዓመት ይዛ በጣም በሚያሳዝን ሁኔታ ቅድስት ኢየሉጣ ሕፃኑን ቅዱስ ቂርቆስን ልጇን ይዛ ወደዚህ ስፍራ ስትሄድ እለእስክንድሮስ ተብሎ የሚጠራው ገዢ ሕጉን ያወጣው ሕጉን በኃይለኛው የሚያስተገብረው ሰው በዚያ ከተማ ቅድስት ኢየሉጣን አገኛት። ክርስቲያን መሆን ፈተና ነው። አንድ ቦታ ወደ አንድ ቦታ ስትሰደዱ እንደዚህ ያሉ ሰዎች ታገኟቸዋላችሁ። እዚያ ያባረሯችሁ ሰዎች እዚያ ስልክ ደውለው ጉዳዩን አጥብቀውባችሁ ይጠብቋቸዋል። እግዚአብሔር ከዚህ ሁላችንን የሚሰውረን። ክርስትና በጣም ከባድ ነው። በየሄድንበት ቦታ እንፈተናለን። የባሰ ይገጥመናል። አንዳንዴ ያስጨንቀናል። አንዳንዴ ልባችን እስኪነካ አያስፈልግም እንዴ ክርስትና ልተወው እንዴ ማተቤን ልበጥስ እንዴ ሃይማኖቴን ልቀይር እንዴ ልካድ እንዴ ብለን እስከምንጨነቅ ድረስ በእውነት እንፈተናል። ይህን ማለት ይፈልጋል። አስቀድሞ ዝግጅት ያስፈልጋል ክርስትና እና በዚያ ቦታ አገኛት። ይሄ ሰውዬ ይህን አዋጅ አውጇል። አንዲት ክርስቲያን በመካከላችን አለች ተባለ። ቅድስት ኢየሉጣ ክርስቲያን መሆኗ ብቻ አይደለም፣ ክርስትናዋን ደብቃ አይደለም የምትኖረው፣ ሰውራ አይደለም የምትኖረው፣ በግልጥ እያመሰገነች እየጸለየች የምትኖር ክርስቲያን ናት። ይሄ ብቻም አይደለም። ሕፃኑ ቅዱስ ቂርቆስ ሕፃን ነውና ትንክሳሩ ሲናገር በየሄደበት ቦታ እኔ ክርስቲያን ነኝ እያለ ይናገር ነበር። እኔ ምንድን ነኝ? ክርስቲያን ነኝ እያለ ይናገር ነበር። ሕፃን ስለሆነ አይደለም፣ እሶስ በእሱ በኩል የሚሰራቸው ስራዎች ስላሉ ነው። በጣም ይደንቀኛል። እለእስክንድሮስ ሕፃኑን ቅዱስ ቂርቆስን ሲጠይቀው ምንድን ነህ ብሎ ይጠይቀዋል። መጀመሪያ ውሃ ነኝ ነው ያለው። ምንድን ነኝ ያለ? ውሃ ነኝ አለ። ከዛ ምንድን ነህ ብሎ ሁለተኛ ይጠይቀዋል። ሰው ነኝ አለ። ከዛ ሶስተኛ ምንድን ነህ ብሎ ጠየቀው። ክርስቲያን ነኝ አለው። ክብርና ምስጋና ለአምላካችን። እለእስክንድሮስ አስቀድሞ ቅድስት ኢየሉጣን አስጠርቶ ቅድስት ኢየሉጣን ጠይቋታል። ቅድስት ኢየሉጣ ንግግር አልቻለችም። እኔ ንግግር አልችልም አለች። አሁን አስተውላችሁ ከሆነ በትልልቆችና በሕፃናት መካከል በልጆች መካከል ያለ